ሰላም የራእይ ዩቲዩብ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በዞዲያክ ዑደት ውስጥ እጅግ በጣም ንጹህን ስርዓታማውና ለዝርዝር ትኩረት የሚሰጠውን ምልክት እንመለከታለን። አዎ ስለ ቪርጎ ምልክት ነው። የተወለዱት ከነሐሴ 23 እስከ መስከረም 22 ባለው ጊዜ ውስጥ ከሆነ ይህን ትንተና በጥሞና ተከታተሉ። ቪርጎዎች ለምንድን ነው በሁሉም ነገር ፍጽምናን ወይም ፐርፌክሽንን የሚፈልጉት እና ትልቁ አገልግሎታቸውስ ምንድን ነው? አብረን እንቃኛለን። መሰረታዊ ማንነታቸው ቀን ከነሐሴ 23 እስከ መስከረም 22 ኤለመንት አርዝ ወይም ምድር ተግባራዊነትንና መሬትን ላይ መቆምን ይወክላል። የሚገዛቸው ፕላኔት ሜርኩሪ ነው። ትንተናንና ሎጂክን ይገዛል። ምልክቱ ድንግል ወይም ንጽህናን፣ አገልግሎትና የሰብል መሰብሰብን ያመለክታል። አንደኛ የቪርጎ ተግባራዊ ጥንካሬ። ቪርጎ በምድር ኤለመንት የሚመራ በመሆኑ በሀሳብ ሳይሆን በተግባርና በውጤት ይታመናል። ትንተናዊ ብቃትና ዝርዝር። ቪርጎዎች የሎጂክ ጌቶች ናቸው። ማንኛውም ችግር ወደ ትናንሽ ክፍሎች በመክፈል በስርዓት መፍታት ይወዳሉ። የሚቀጥልን ነገር በቀላሉ የሚያዩበት ምልክት ዝርዝር ጉዳዮች እጅግ ከፍተኛ ትኩረት ስለሚሰጡ ነው። በስራ ቦታ፣ በሂሳብ አያያዝ፣ በምርመራ ወይም በጤና መስክ በጣም ጎበዞች ናቸው። ስህተትን በማግኘት ረገድ አይታለፉም። የአገልግሎት ተፈጥሮ። ቪርጎዎች ደስታን የሚያገኙት ሌሎችን በማገልገል ወይም ነገሮችን በማስተካከል ነው። ለሌሎች ጠቃሚ መሆን የውስጥ እርካታን ይሰጣቸዋል። ከትዕይንቱ ጀርባ ሆነው ነገሮችን በስርዓት እንዲሰሩ የሚደግፉ እነሱ ናቸው። ምስጋና ባይፈልጉም የስራቸው ውጤት ግን ፍጹም መሆን አለበት። ስርዓትና ድርጅት። የቪርጎ ዓለም በስርዓት መመራት አለበት። በቤታቸው ሆነ በስራቸው ነገሮች የተደራጁና በቦታቸው ያሉ እንዲሆኑ ይፈልጋሉ። ይህ ልማድ ጊዜያቸውንና ጉልበታቸውን በአግባቡ እንዲጠቀሙ ያግዛቸዋል። በዚህም ከፍተኛ ቅልጥፍና ያገኛሉ። ሁለተኛ የፍጽምና አሳላጭ ፈታኝ ጎኖች። ፍጽምና መፈለግ የቪርጎ ትልቁ ጥንካሬ ቢሆንም ከልክ ሲያልፈ ወደ ፈተና ሊያመራ ይችላል። ከመጠን በላይ መተቸት። ቪርጎዎች ሌላው ሰው ከመተቸት በፊት ራሳቸውን በጣም አጥብቀው ይተቻሉ። ይህ ልማድ ወደ ሌሎች ሊያድግ ስለሚችል በዙሪያቸው ያሉ ሰዎችን ሊያበሳጩ ይችላሉ። የሚሰሩት ስራ በ100% ጥሩ ቢሆንም እንኳን ያልሆነውን 0.5% ጉድለት በማሰብ ይጨነቃሉ። ራሳቸውን ይቅር የማለት ችሎታ ማዳበር አለባቸው። ጭንቀትና ከመጠን በላይ ማሰብ። የመርኩሪ የአእምሮ እንቅስቃሴን ይገዛል። ስለዚህም የቪርጎ አእምሮ ሁል ጊዜ ይሰራል። ሁሉንም ነገር በዝርዝር የመተንተን ልማዳቸው ወደ ከፍተኛ ጭንቀት ወይም ኤግዛይቲ ሊያመራ ይችላል። አስቀድመው ሊፈጠሩ የሚችሉ ችግሮችን በማሰብ ጊዜያቸውን ሊያጠፉ ይችላሉ። መተንተንን አቁመው በአሁኑ ሰዓት መኖርን መማር አለባቸው። ንጽህናና ቁጥጥር። በአካባቢያቸው ፍጽምናን ስለሚፈልጉ ንጽህናና ጤና ላይ ከመጠን በላይ ሊያተኩሩ ይችላሉ። የስራቸውን ሂደት ሙሉ በሙሉ መቆጣጠር ይፈልጋሉ። ይህም ሌሎችን የመተካት ወይም የማመን ችግር ይፈጠራል። ነገሮችን ለሌሎች አሳልፈው ከመስጠት ይልቅ ራሳቸው ደጋግመው መስራት ይመርጣሉ። ምክንያቱም ሌላው ሰው ስህተት ሊሰራ ይችላል ብለው ይፈራሉ። ሶስተኛ የቪርጎ ቁልፍ የፍቅርና የህይወት ፍላጎት። ቪርጎዎች በፍቅርም ሆነ በህይወት የሚፈልጉት ዋነኛው ነገር ሰላምና ጥቅም ነው። የመተማመን አጋር፣ የሚረጋጋ፣ የሚታመን እና ከነሱ የከፋ ስርዓት የሌለው ግን የእነሱን ስርዓት የሚያከብር አጋር ይፈልጋሉ። ጠቃሚነት። በግንኙነት ውስጥ ጠቃሚነት እንዲሰማቸው ይፈልጋሉ። ለምሳሌ የአጋራቸውን ችግር በመፍታት ወይም ህይወታቸውን በማደራጀት። አራተኛ ወይም መደምደሚያ። ቪርጎዎች በዓለማችን ውስጥ ቅልጥፍናን፣ ስርዓትንና ጥራትን ያለው አገልግሎት ያመጣሉ። ዓለምን በተሻለ ሁኔታ የሚቀይሩ በዝርዝሩ ትኩረታቸው ነው። አንተ ወይም አንቺ ቪርጎ ከሆንሽ ከመጠን በላይ በመተቸት ምክንያት ተቸግረህ ታውቃለህ? በአስተያየት መስጫው ኮሜንት ሴክሽን ላይ ያሳውቀን። የራእይ ዩቲዩብ ቤተሰብ ለመሆን ሰብስክራይብ ያድርጉ፣ የደውል ምልክቷንም ይጫኑ።